ታሪኩ ባባ ከህመሙ በላይ ህመም የሆነበት ሰው ማጣቱና ብቸኝነቱ ነበር። እንደዚያ ውድ የነበረው ተዋናይ በህመምና በስሜት ስብራት ታሞ እናቱ ደሳሳ ጎጆ ውስጥ በወደቀ ጊዜ ማንም ዞር ብሎ አላየው። እግዚአብሔር ይውሰድህ ሊለው እንኳን ቤቱ የሚሄድ ወዳጅ አልነበረው። በዚህ የተነሳ የታሪኩ የቀንና የሌሊት ሐሳቡ ዳግም ከወደቀበት ተነስቶ ሰው መሆን ማሳየት ነበር። እንደገና ከአስገራሚው ትወና ጋር ካሜራ ፊት መቆም ነበር። ግን አልሆነም። ዛሬ የታሪኩ እናት ቤት በታዋቂ አርቲስቶች ተሞልቷል። ዛሬ ለታሪኩ አልቃሹ ብዙ ነው። ዛሬ ቀብሩ ይደምቃል። የአስከሬን ሽኝት ፕሮግራም ወጥቶለታል። የአበባ ጉንጉን ይጎርፍለታል። ይህ ሁሉ ግን ለታሪኩ አንዳች የሚረባው የለም። ዛሬ ለቅሶውን ካደመቁት አርቲስቶች ጥቂቶቹ እንኳን ከጎኑ ቆሞ ቢሆን ምናልባት በትዳሩ መፍረስ፣ በሚስቱ፣ በሥራ ባልደረቦቹ በሰው ጦት ከተፋጠነው ሞቱ ማገገም ምናልባትም መዳን በቻለ ነበር። በሰው ተከቦ ኖሮ ብቻውን ተኝቶ አለፈ። ታሪኩ ዛሬ ከብዙ ስቃይ ነው ያረፈው። እናንተ ግብዞች አያችሁ፣ ዝናና ተወዳጅነትን በተለይ ፊልሙ መንደር የታሪኩን ያህል እጁ ያስገባ አልነበረም። አሁን የሱን ቀብር ማሳመር ሰው ያደርጋችሁ። ታሪኩ ባባን ብታጫውቱት ፊልማችሁ ገበያ ያገኛል የተባላችሁና ተለማምጣችሁ ያሰራችሁት ፕሮዲዩሰሮችና የሙያ አጋሮቹ አሁን የታሪኩን ለቅሶ ተውት። አይኑ እናንተም በተራበ ጊዜ አጠገቡ አልነበራችሁም። መታከሚያ ባጣ ጊዜ አልከፈላችሁለትም። ዛሬ ደረታችሁን ብትደቁ ምንም አትጠቅሙት። ይልቅ ህሊናችሁ ከወቀሳችሁ ልጃቸውን በማስታመምና በመጨረሻም ያን ሸበላ ልጃቸውን ያጡት እናቱን አለንሉት በሏቸው። ለታሪኩ ልታደርጉ የምትችሉት የመጨረሻው ነገር እናቱን መደገፍ ነው። ቀብር ማሳመርን ለቀብር አስፈጻሚዎቹ ተውላቸው። ወንድም ዓለም ነፍስህ በሰላም ተረፍ።